ይዞት ሚስቱን ከብቶ ታዲያ የኔ ፍቅር እንዲሏት ነው የምትፈልጉት? ስንት አበሻ እኮ የራሱ ቅናት አለባት። ሆዷ ሲያነጠንት ፊቷ መልኳ ሲያምር እኛ ስጋ እየበላ እነሱ ስጋ እየበሉ እኛ ሽሮ እንበላለን። አይገርምሽም? ስንት ታሪክ አለ። ወያራ አበሻ ዩጋይስ በጣም ባልሽ ደግሞ በጣም የሚወድሽ ከሆነ ቤተሰቦቹ ደስ አይላቸውም። እንዲሰብሰብ የሚልልሽ ከሆነ እሱ ደግሞ በጣም ስለሚወዳት በጣም ስለሚንከባከባት መሬት አይንካሽ ስለሚላት ገባችሁ ቅምድ ያደረጓል። ለዛ ያለፈ ታሪኳን እያነሱ በቃ ይውጣ ልጁ አስወጭው። እኔ ለምን ታናጅኛለች? ከዛ ቤት ይውጣ፣ እናትና አባቱ ቤት ይውጣ። በቃ ከዛ ቤት ያ ቤት ይከራይና እናትየው ኪራዩን ትብላ። እሱም ጥጉ እንዲህ አንዳንድ ቤተሰቦች አልኩ ተንከዚ ቤተሰቦች በስታይል ያስወጣሉ። ቦት ጉጠው የቤት ኪራይ ሰውየው አሉ ራሴን አስመርረው አበሻ ያር በጣም ዩኒክ ፒፕል እኮ ነን። አስመርረው ሰውየው ቢታይ አይወጣም። ጭራሽ ሚስት ይዞ ገባ። ግዴታ እንቆፍረዋለን። ፖለቲካ እኮ ነው ጨዋታው። በዛ ጋር ስንቆፍረው ግዴታውን ሮጦ ይወጣል። ትክክል ማርያም ነው ቢታይ አይወጣም። ሸመኛል መቼም አይወጣም። ቢታይ አይወጣም። ጭራሽ ሚስቱን ይዞ ሲመጣ ግዴታ ሚስቱን ስቆፈቆፊለት እልም ብሎ ይወጣል። ቻው። ይሄ ነው ፖለቲካ። በሚስቱ ከመጡበት ታውቃለህ። በሚስትና በሀገር ቀልድ የለም ማለት የጣም ኢላማውን ስታጎርሰው እንዴ እቅፎ ስትሸጉጠው ምን ደንቡ ሲያበቃ እማዬ ወቅሌን በስማ አይሆንም። ከባድ ነው በጣም ግን አንደኛ ቅጣት አስከብሩ። ሁለቱንም አስከብሩ። ይህን ያንተው ያን ከቀበል ሳይሆን ሁለቱንም አስከብረ በፍቅር ራስ ወንድ ልጅ የምታስከብረው ራስን ብር ከሌለ በኢኮኖሚ ካልተደራጀ እዚህ ነገር ውስጥ አትግባ። ሚስትም ትንቃለች፣ ማህበረሰብ ይንቃል። ብዙ ነው ተደራጅተህ ቆንጆ ስትሆን ጎረቤትም ያከብራል። ምንም በቃ ዘና ብለህ በገንዘብ መቤቴን ከዛ በኋላ የሆነ ስትባል ሸጥ እያደረክ ትከበራል። አሁን ኢኮኖሚካል ችግር ነው ብዙ ጊዜ የሰው ልጅ የማያከባበረው። ስፔሻሊ ኢትዮጵያውያን ኢኮኖሚካል ችግር ነው። ለምንድን ነው አንቺ ጀመር እንደዚህ አይነት ኢሹ ያነሳሽው? በእናትሽ እኔን አሁን ከሰው ጋር ልታባጭቅ ነው። እኔ ልጅቷ የላከችልኝ ቴሌግራም ላይ ልካልኝ ቮይስ እናንተ ብትሆኑ ምን ታደርጋላችሁ ላይ አወያይልኝ እና እሰማለሁ ላይ ብላኝ ከዛ በኋላ ቅዳሜ ዕለታ ሳላቀርብላት ቀረውና አሁን ደወለችብኝ። የጥያቄ ምልክት 3 የጥያቄ ምልክት አደረገችብኝ። ለዛ ጭንቅላቴን ተቆጣጠረችው። ለዛ ነው እዚህ ጋር አሁን ያቀረብኩት እንጂ እሷ የምትፈልገው ቅዳሜ የእያንዳንዱን ሀሳብ መስማት ነበረ የምትፈልገው። ዛሬ የችግር ቀን ነው እንዴ? አዎ ማክሰኞ አይደል? የችግር ቀን ነው። እሺ አንደኛ ቅጣት ተንበርክከት ዮናስ ይችላል ትላለክ። ወደዛ እንጂ ስሙን ቄስ ጥራው በእናትሽ። አንቺ ታይም በቃ አታናግረን ከሱ ምን አገባኝ 3 ቅጣት